ቢሊዮን የሚቆጠር ዶላር በጀት ያላቸው ሲአይኤ እና ሞሳድ ላይ ዓመታት እንደ ሕፃን ሲጫወትባቸው የኖረ በአንድ እጁ ውስኪ በሌላ እጁ ደግሞ ቦምብ ይዞ አውሮፓን ያስጨነቀ 11 የዓለም የነዳጅ ሚኒስትሮችን በአንድ አዳራሽ አግቶ ዓለምን ያንቀጠቀጠ አስገራሚ ወንጀለኛ ነው። ከቬኔዙዌላ የሀብታም ቤተሰብ ተነስቶ እንዴት የሽብርተኞች ንጉሥ ሊሆን ቻለ? ለፍቅረኛው ሲል በፈረንሳይ ላይ የከፈተው የቦምብ ጦርነት ምን ይመስላል? ዛሬ የጥይት የሴቶችና የድብቅ ሴራ ውጤት የሆነውን የካርሎስን አስገራሚ ታሪክ በዝርዝር እንመለከታለን። ይህ ሰው ለ20 ዓመታት ያህል የዓለምን ከፍተኛ የስለላ ድርጅቶች እንደ ሊዝ ሲጫወትባቸው ነበር። ሲአይኤ፣ ሞሳድ እና ኢንተርፖል በቢሊዮን የሚቆጠር ዶላር አውጥቶ ሊያድኑት ቢሞክሩም እሱ ግን በአውሮፓ የቅንጡ ሆቴሎች ውስጥ ውስኪውን እየጠጣና ውድ ሲጋራውን እያጨሰ ይሳለቅባቸው ነበር። እጁ በንጹሃን ደም የጨቀየ ሽብርተኛ መሪ ወይንስ ጭቁኖች የቆመ አብዮተኛ? ካርሎስ ቀበሮ በሚል ስሙ የሚታወቀው ኤሊች ራሚሬዝ ሳንቼዝ ዓለም አይታው የማታውቀው እጅግ ክላሲክ እና አደገኛ ወንጀለኛ ነው። ዛሬ በዚህ ቪዲዮ ከቬኔዙዌላ ጫካ ተነስቶ እስከ አውሮፓና ከተሞች ሽብርን የረጨው የዚህ ሰው ሚስጥራዊ ታሪክ ዝርዝር ውስጥ ገብተን እንመለከታለን። የካርሎስ ታሪክ የሚጀምረው በቬኔዙዌላ ነው። አባቱ ሆሴ አልቲግሪያስ ሳንቼዝ ይባላሉ። ግትርና ሀብታም ጠበቃ ነበሩ። የሚገርመው ግን አባቱ ከፍተኛ ማርክሲስት ወይም ኮሚኒስት ስለነበሩ ለሶስት ወንዶች ልጆቻቸው ያወጡላቸው ስሞች የሩሲያውን አብዮተኛ ቭላዲሚር ኢሊች ሌኒንን ስም በመከፋፈል ነበር። ትልቁ ኢሊች፣ መካከለኛው ሌኒን፣ ትንሹ ደግሞ ቭላዲሚር ተባሉ። የዛሬው ታሪካችን ባለቤት ኢሊች ወይም ካርሎስ ገና በልጅነቱ በአባቱ አስተማሪነት አብዮታዊ አስተሳሰቦችን እየተጋተ ነው ያደገው። በ1960ዎቹ አጋማሽ ቤተሰቡ ወደ ለንደን ሲዘዋወር ኢሊች በለንደን የምሽት ክለቦች ውስጥ ፕሌይቦይ ወይም ሴት አሳዳጅና ዘናጭ ወጣት ነበር። ይህ የቅንጦት ሕይወት ውስጥ ያለው ወጣት በውስጡ ትልቅ እሳት ይነድ ነበር። በ1968 ሞስኮ ወደሚገኘው የፓትሪስ ሉሜንባ ዩኒቨርሲቲ ተላከ። ይህ ዩኒቨርሲቲ በወቅቱ የአብዮተኞች ማሰልጠኛ እየተባለ ይታወቅ ነበር። ነገር ግን ኢሊች ለትምህርት ግድ አልነበረውም። በሴሰኝነቱና በዲሲፕሊን ጉድለት ከዩኒቨርሲቲው ተባረረ። ልክ ከዩኒቨርሲቲው እንደወጣ ግን ሕይወቱን ለዘላለም የሚቀይር ውሳኔ ወሰነ። ወደ ዮርዳኖስ በማቅናትና የፍልስጤም ነፃ ለማውጣት ከሚታገለው ፒኤፍኤልፒ ጋር ተቀላቀለ። እዚያም ካርሎስ የሚለውን ስም ተቀበለ። ካርሎስ ዝም ብሎ ስም ለማግኘት የሚሮጥ ወጥምሻ አልነበረም። እያንዳንዱ እርምጃው የታቀደ ደም አፍሳሽና የዓለምን ፖለቲካ የሚያናውጥ ነበር። እስቲ ቀበሮ የፈጸማቸውን እጅግ አስደናቂና ዘግናኝ ወንጀሎችን በዝርዝር እንመልከት። የ1975ቱ የኦፒክ አፈናና የሽብር ጥበብ። ታኅሳስ 21 ቀን 1975 ኦስትሪያ ቪየና፣ ካርሎስ 6 ግብረ አበሮችን ይዞ የነዳጅ ላኪ ሀገራት ኦፒክ ስብሰባ ወደሚካሄድበት አዳራሽ ሰብሮ ገባ። በደቂቃዎች ውስጥ 11 የዓለም ኃያላን ነዳጅ ሚኒስትሮችን ጨምሮ 63 ሰዎችን አገተ። በጥቃቱ ወቅት 3 ሰዎች ወዲያው ተገደሉ። ካርሎስ በሚገርም በራስ መተማመን የሚኒስትሮችን ሕይወት ለማዳን የአውሮፕላንና በሚሊዮን የሚቆጠር ዶላር ጠየቀ። በመጨረሻም ታጋቾችን ይዞ በአውሮፕላን ወደ አልጄሪያ በመብረር በሚሊዮን የሚቆጠር ዶላር ተቀብሎ አመለጠ። ይህ ድርጊቱ ካርሎስን በዓለም ላይ ቁጥር 1 ተፈላጊ ወንጀለኛ ያደረገው። በኦፔክ ጥቃት ጥቂት ወራት ቀደም ብሎ የፈረንሳይ ደህንነት ሰላዮች ዲኤስቲ ካርሎስን ፓሪስ ውስጥ ባለ አንድ አፓርታማ ጠመዱት። 3 መኮንኖች ሊይዙት ሲሞክሩ ካርሎስ በለበሰው ጃኬት ውስጥ ደብቆት የነበረውን ሽጉጥ አውጥቶ በሰከንዶች ውስጥ 2 መኮንኖችና አንድ መረጃ ሰጪ ገድሎ አመለጠ። ይህ ድርጊት ፈረንሳይ ለ20 ዓመታት በቁጭት እንድታድነው ምክንያት ሆናት። ሌላኛው ለፍቅር የተከፈተው የቦምብ ጦርነት ነው። ይህ የካርሎስ ወንጀል ደግሞ የሚገርመው ለፖለቲካ ሳይሆን ለግል በቀል የተደረገ መሆኑ ነው። በ1982 የፈረንሳይ መንግስት የካርሎስን ፍቅረኛ በቁጥጥር ስር አዋለ። ካርሎስ ፍቅረኛዋን ለማስፈታት በፈረንሳይ ላይ የቦምብ ጦርነት አወጀ። በፈረንሳይ ባቡሮች፣ በጋዜጣ መጽሔቶች፣ ቢሮዎችና በባህል ማዕከላት ላይ ተከታታይ ቦምብ ጥቃቶችን ሰነዘረ። በዚህም የግል በቀል ምክንያት 11 ሰዎች ሲሞቱ ከ100 በላይ የሚሆኑት ደግሞ ቆስለዋል። ይህ ካርሎስን ለዓለማችን ብቻ ሳይሆን ለግል ፍላጎቱ ሲል ንጹሃንን ከመጨፍጨፍ የማይመለስ ጨካኝ መሆኑን አሳይቷል።
ሌላኛው ደግሞ የሮኬቱ ጥቃት በኤርፖርት 1975 ካርሎስ በፓሪስ ኦርሊ አውሮፕላን ማረፊያ ላይ የእስራኤል አውሮፕላን በሮኬት ለመምታት 2 ጊዜ ሙከራ አድርጓል። ሙከራዎቹ ባይሳኩም በወቅቱ ዓለም አቀፍ የአየር መንገድ ጉዞ ላይ ትልቅ ድንጋጤና የደህንነት ስጋት ፈጥሮ ነበር። ከ1970ዎቹ ማብቂያ በኋላ ካርሎስ ተፈላጊ ብቻ ሳይሆን ሸክም እየሆነ መጣ። ቀዝቃዛው ጦርነት እያበቃ ሲመጣ ቀደም ሲል ከለላ ይሰጡት የነበሩት የሶቪየት ህብረትና የሊቢያ መንግስት ፊታቸውን አዞሩበት። ቀበሮ የሚደበቅበትን ጉድጓድ አጣ። በመጨረሻም በ1990ዎቹ መጀመሪያ ላይ ጥገኝነት ፍለጋ ወደ ሱዳን ካርቱም አመራ። ካርሎስ ካርቱም ውስጥ አብዱላ ባራካት በሚል ያሰስም መኖር ጀመረ። ነገር ግን የድሮ ግርማ ሞገሱ ጠፍቷል። ሆዱ ገፍቷል። ከመጠን በላይ ይጠጣል። ደህንነቱም ተጋልጧል። የፈረንሳይ ስለላ ድርጅት ግን ለደቂቃም ቢሆን ክትትሉን አላቆመም ነበር። በነሐሴ ወር በ1994 እንደ አውሮፓውያን አቆጣጠር በካርቱም ጎዳናዎች ላይ አንድ ድራማ ተዘጋጀ። የሱዳን ባለስልጣን ካርሎስን ከአሸባሪዎች ጥቃት እንጠብቃለን በማለት ወደ አንድ የግል ቤት ወሰዱት። ሆኖም ይህ ትልቅ ወጥመድ ነበር። ካርሎስ በመራቢያው አካባቢ ላይ ቀዶ ጥገና ተደርጎለት በማገገም ላይ ስለነበር ከፍተኛ ማስታገሻ መድኃኒት ተሰጥቶት ነበር። ነሐሴ 14 ምሽት መድኃኒቱ አደንዝዞት በተኛበት የራሱ ጠባቂዎች ወደ ክፍል ዘልቆ ገቡ። እጆችንና እግሮችን በካቴን አሰሩት። አፉን አፈኑት። በጭንቅላቱ ላይ ጥቁር ከረጢት ደፉበት። በግማሽ ራሱን ስቶ ባለበት ሁኔታ በሱዳን አየር ማረፊያ ለቆመችው አንዲት የግል የፈረንሳይ ጀት አሳልፈው ሰጡት። ለ20 ዓመታት ዓለምን ሲያባረር የነበረው ቀበሮ በጆርጂያ ተጭኖ ወደ ፓሪስ በረረ። ካርሎስ ፓሪስ ሲደርስ ያረፈው ላሳንቴ በሚባለው ጥብቅ እስር ቤት ነበር። በፈረንሳይ ታሪክ እንደሱ ያለ ታዋቂ እስረኛ አልነበረም። ፍርድ ቤት ሲጀምርም ካርሎስ እንደ ቀድሞ ሊፎክር ሞከረ። እኔ ሙያዊ አብዮተኛ ነኝ በማለት ለዳኞቹ ይናገር ነበር። ነገር ግን የፈጸማቸው ወንጀሎች ድምፅ ከእሱ ጩኸት በላይ ይበረቱ ነበር። የመጀመሪያው ፍርድ የተላለፈው በ1975 በፓሪስ ለገደላቸው 2 የፈረንሳይ ሰላዮች ነበር። ውጤቱ የዕድሜ ልክ እስራት ነበር። ነገር ግን በዚህ አላበቃም። እንደ አውሮፓውያን አቆጣጠር በ2011 እና በ2017 ተጨማሪ የፍርድ ሂደቶች ተካሂደው በ1980ዎቹ ለፈጸማቸው ተከታታይ ቦምብ ጥቃቶች 2 ተጨማሪ የዕድሜ ልክ ፍርዶች ተበየኑበት። ካርሎስ ዛሬ በሰባዎቹ የዕድሜ ክልል ውስጥ ይገኛል። ፀጉሩ ሸብቷል፣ ጉልበቱም ዝሏል። ሆኖም አሁንም ድረስ በፈጸማቸው ድርጊቶች ንስሐ አይገባም። እኔ ትዕዛዙን የፈጸምኩት ይላል። እሱ ታሪክ የርዕዮተ ዓለም አክራሪነት፣ የጥቅም ክህደትና በመጨረሻም የብቸኝነት ውጤት ነው። ታሪኩ የሚያስተምረን አንድ እውነት አለ። ምንም ያህል ተንኮለኛና ፈጣን ቀበሮ ቢሆኑም ጊዜና ፍትህ አንድ ቀን መገናኘታቸው አይቀሬ ነው። ካርሎስ ቀበሮ ዘመን እንዲህ አከተመ።